ዩኒቨርሲቲ ውስጥ ተማሪ ከሆናችሁ ወይም ደግሞ እየሰራችሁ የምትማሩ ከሆናችሁ በአንዳንድ በተለያዩ ምክንያቶች ማጥናት ካልቻላችሁ ጊዜ ካጣችሁ በአጭር ጊዜ ውስጥ ፈተና ተዘጋጅታችሁ እንዴት ወደ ፈተና እንደምትገቡ አንዳንድ ነገሮችን እንነጋገራለን። አብራችሁን ቆዩ። የፈተና ዝግጅት ስናደርግ ብዙ ጊዜ በጣም ቴንሽን አለ። በጣም የሚያነቡ ጊዜ ያላቸው ልጆች አሉ። እዚህ ጋር ደግሞ እኛ ምንም አላነበብንም ወይም አልተዘጋጀንም ወይም ስራ ላይ ፎከስ እያደረግን ነው። ስለዚህ የነሱን መረጃ ስንሰማ እኛ በጣም የሁሉ ነገር ያውቃሉ ብለን በጣም ግራ እንጋባለን ወይም እንጨነቃለን። ነገር ግን እነዚህን ነገሮች ካረግን በጣም በእርግጠኝነት በጥሩ ሁኔታ ፈተናውን ልንሰራው ስለምንችል የመጀመሪያው ፈተና እንዴት እንደሚወጣ መረዳት ነው። እንግዲህ ብዙ ጊዜያችንን ስራ ላይ ወይም ትምህርት ላይ ካልሆነ ፈተናው ግን ተማሪዎች በተለይ ዩኒቨርሲቲ ሲሆን አስተማሪዎች ይናገራሉ። ይሄን ያክል ምርጫ አለው፣ ይሄን ያክል ካልኩሌሽን አለው፣ ይሄን ያክል ደግሞ ስራ ወይም ጻፍ አለው ብሎ ይናገራሉ። ስለዚህ እናንተ እንደ ኮርሱ ሁኔታ ማለት ነው አንዳንድ ይሄን ያክል አብዛኛው ምርጫ ነው ከተባላችሁ ቲዮሪ ወይም የሚነበበው ነገር ላይ የተወሰነ ጊዜ ፎከስ ማድረግ አለባችሁ። ካልኩሌሽን አለው ከተባላችሁ ግን ዝም ብላችሁ ቲዮሪው ላይ ፎከስ ብታረጉ ቲዮሪው ላይ መጣ ስለሚችል እናንተ ደክማችሁ ውጤታችሁ ዝቅተኛ ነው የሚመጣውና እነዚህ ነገሮች ላይ አስተማሪዎቹ የሚሰጡት ፈተና ሲደርስ አስተማሪዎች የሚሰጡት ኢንፎርሜሽን ኦልሞስት ውጤታቸውን ከ40% ከፍ ሊያደርገው ስለሚችል ምን አይነት ሐሳብ ሰጠ አስተማሪው ምንድነው ፈተና ላይ ይመጣል ብሎ ያወራው ይሄንን ኢንፎርሜሽን ማወቅ እጅግ በጣም ውጤታችሁን ጥሩ ያደርጋልና እነዚህ ነገሮች ላይ ፎከስ። ሌላኛው ደግሞ አስተማሪዎቻችሁ ምን አይነት አስተማሪ እንደሆኑ ያው መቼም ክላስ ስትማሩ ታውቁታላችሁ። ምን አይነት ነገር ላይ ነው በተለይ እየጻፈ የሚያስተምር አስተማሪ ከሆነ ብዙ ጊዜ ፈተና ላይ የሚያመጣው እነዚህ የጻፋቸውን ነገር ነው። ስለዚህ እዛ ላይ ፎከስ ታደርጋላችሁ ማለት ነው። ፓወርፖይንት ላይ ከሆነ ፎከስ የሚያደርገው ፓወርፖይንት ላይ ነው ፎከስ ፈተናችሁ ወደዛ ነው የሚጋብዘውና አስተማሪዎቻችሁ ዝንባሌ የፈተናችሁን ሁኔታ ይወስናልና የአስተማሪዎቻችሁን ሁኔታ ብታውቁ ፈተናችሁን በደንብ ለመረዳትና ለማወቅ ይጠቅማችኋልና እነዚህ ነገሮች ላይ ፎከስ አድርጉ ወይም ደግሞ ከሰዎች ጠይቁ ማለት ነው። ኮርስ አውትላይን መጀመሪያ ዩኒቨርሲቲ ላይ ኮርሱን ገና አስተማሪዎች ይመጡና እኛ እንግዲህ ለአዲስ አበባ ዩኒቨርሲቲ ነው የተማርኩት። በዚህን ጊዜ ስንማር ምንድነው የሚደረገው? ኮርስ አውትላይን ለሁሉም ተማሪ ይበተናል፣ ወረቀት ይበትናሉ አስተማሪዎች። እናንተ ሊበተንላችሁ ይችላል። አሁን ያለውን ነገር በደንብ አላቅም እኔ ቆየ ስለሆነ። ነገር ግን ቻፕተሮቹንም ማየት ይቻላል። ምን ቻፕተር እንደሚያስተምሩም መጀመሪያው ጊዜ እንትን ያደርጋሉ፣ ሁሉንም ያስረዳሉ ወይም ሰመራይዝ ያደርጋሉ። ስለዚህ ቻፕተር 1 እንትን ነው፣ ቻፕተር 2 እንዴት ነው፣ 5 ቻፕተር ቢኖረው ቻፕተሩ እስከ 5 ቻፕተር ድረስ 5ቱንም ቻፕተር 5 ወይም 5ቱንም ሞጁሎች ሁሉ እንደዚህ ነው ብለው ያስረዱና የመጀመሪያው ቀን ይሄዳሉ። ስለዚህ እነዚህ ስንት ቻፕተር እንዳለው መጀመሪያ ደፍተር ከጻፍን ጥሩ ነው። ካልጻፍን ከልጆች ጠይቀን ስንት ቻፕተር እንዳለው ማወቅ፣ ከዛ በኋላ ኦቨርቪው ማድረግ ነው። ሰመራይዝድ የቻፕተር 1 ሰመራይዝድ። ምክንያቱም አሁን ጊዜ የለንም፣ በአጭር ጊዜ ውስጥ አንብበን ወደ ፈተና መግባት አለብንና ሰመራይዝ ቻፕተር 1 ሰመራይዝ ቻፕተር 2 እያደረግን እስከ 5 ድረስ ሰመራይዝድ በደንብ እናደርጋለን ማለት። ሁለተኛ ደግሞ ቻፕተሮቻችን ላይ የምንማራቸው ቻፕተር ላይ ኪወርዶች አሉ። እነዛን ኪወርዶች አስተማሪዎቻችን ያጻፉናሉ ወይም ደግሞ ፓወርፖይንት ላይ ያሉ አሉ። እነዛን ኪወርዶች ለይተን የሆነች ሃንድአውት ትንሽዬ ይዘን በሃንድአውት ማስታወሻ አድርገን የሁሉንም ኪወርዶች ይዘን ልትመጣ የምትችላትን ነገሮችን በተወሰነ ማስታወሻ ይዘን እሱን በማጥናትና በመዘጋጀት እሱን ነገር ላይ ፎከስ ብናደርግ ሞር የተሻለ። ሌላው ደግሞ የሁሉም ተማሪዎች ችግር ብዬ ማስበው ወይም ያየሁት ምንድነው፣ አብዛኛው ሰው እንደነገ ፈተና ሆኖ እንደዛሬ ኖት ይዛል። ኖት መያዛችሁ ጊዜያችሁንም ስለሚያባክንባችሁ የምትፈልጉትን ነገሮች ብቻ ልታስታውሷቸው ወይም ላይያዙላችሁ የምትችሏቸውን ነገሮች ማስታወሻችሁ ላይ ብታስቀምጡ ሞር የተሻለ ነውና ሃንድአውት ወይም ኖት መያዝ የለባችሁ። የምትይዙት ግን ረጅም ጊዜ የምታጠኑ ወይም የምትዘጋጁ ከሆነ በጣም አሪፍ ነው። ነገር ግን አሁን ጊዜ ስለሌለን ዋና ፖይንቶቹን ማስታወሻችን ላይ መጻፍ ነው።
ሌላኛው ደግሞ ሁሉንም እጨርሳለሁ ብሎ ማሰብ ጥሩ አይደለም። ምክንያቱም ሁሉንም ማንበብ ከሁሉም ፈተና ስለማይወጣ የተወሰኑ በየቻፕተሩ የተወሰኑ ፓርቶች ላይ ስለሆነ የተወሰኑትን ካየን በኋላ ወደ ሌላ ማለፍ እንችላለን ማለት። ሌላኛው ያልገባን ነገር ካለ ደግሞ ደጋግመን እናየዋለን። ብዙ ሰው የሚሸወድበት ያልገባው ነገር ካለ የሆነ ቻፕተር ካልገባው እሱን አስሬ ማየት እና ጊዜውን ያባክናል። እንደዛ አታርጉ። ያልገባችሁ ነገር ካለ ከጎና ያላችሁ ጓደኛችሁ የሚረዳ ከሆነ እቺ ነገር አልገባኝም አስረዳኝ። ኦኬ ልጅ ጓደኛችሁ አጠገባችሁ ያለው ካልተረዳው ደግሞ ጉግል ላይ ሄዳችሁ አሁን እንደውም ጥሩ ጊዜ ነው ቻት ጂፒቲ ላይ ገብታችሁ ያንን ማየት ትችላላችሁና ያልገባችሁን ነገር ደጋግሞ በማየት ጊዜያችሁ ማባከን የለም። ሌላኛው ወሳኙ ነጥብ ደግሞ ጥያቄ መስራት ነው። ያው እንግዲህ ጥያቄ ስትሰሩ ጉግል ላይ ሰርች ብታረጉ በምትፈልጉት ለምሳሌ ማኔጅመንት ከሆናችሁ በማኔጅመንት ኤግዛሚኔሽን ወይ ቴስት ባንክ ብላችሁ ሰርች ብታረጉት ይመጣላችኋል። ነገር ግን ጥያቄ መስራት ያለባችሁ ከቻላችሁ አካባቢያችሁ ላይ ካለው ቢሆን የተሻለ ነው። አስተማሪው ከዚህ በፊት ደፍተራችሁ ላይ ያሰራችሁ ኤግዛምፕሎች ካሉ የመጀመሪያው፣ ሁለተኛ ደግሞ ያው ተማሪዎችም ካሉ ከነሱ ላይ መውሰድ፣ ፓወርፖይንት ላይ ጥያቄዎች ካሉ ምክንያቱም አስተማሪው የሚያስተምረውን ነው። ብዙ ጊዜ አስተማሪዎች የሚያስተምሩትን እነሱ የዳሰሱበትን ነው ፈተና ላይ የሚያመጡትና ሃንዳውት የሚያጽፍ ከሆነ ሃንዳውቱ ላይ ያሉትን ነገሮችን በደንብ ማየትና እዛ ላይ ጥያቄ ከጠየቀ ወይም እዛ ላይ ኤግዛምፕል ከወሰደ እዛ ላይ ፎከስ አድርጎ መስራት ነው። ሁለተኛው ደግሞ አካባቢያችሁ ላይ እነዚህ ኮፒ ቤቶች ምናምን ኖሮ ጥያቄ ካለ እነዛን ጥያቄዎች ከጓደኞቻችሁ ጋር አብራችሁ ብትሰሩ ሞር የመረዳት አቅማችሁ ይጨምራል። ስለዚህ ጥያቄ ስትሰሩ ደግሞ ቅድም እንዳልነው በደንብ ላታነቡ ትችላላችሁ። ሪቪው አድርጋችሁ ነው የመጣችሁት። ግን ጥያቄ በምትሰሩ ጊዜ እነዛ ጥያቄ መልሱ ምን እንደሆነ ለምሳሌ አንድ የመጀመሪያው ጥያቄ ቢ መሆኑን ካወቃችሁ ወይም ቢ መሆኑን አብራችሁ ከጓደኞቻችሁ ጋር ስትሰሩ ካወቃችሁ ሄዳችሁ ይሄ ማለት ይሄ ትንታኔ ከየት ነው የመጣው ከዚህ ቻፕተር እዚህ ቻፕተር ላይ ማወቅ ያለብኝ ነገር ምንድነው ብላችሁ እነዛን ነጥቦች ምርጫው ላይ ያሉ ወይም ላይኖሩም ይችላሉ እዛ ላይ ያሉ ነጥቦችን በደንብ አድርጋችሁ ካወቃችሁ እዛ ቻፕተር ላይ በጥያቄ መልስ ስለያዛችሁት ያንን ነገር በደንብ ይቀላችኋል ወይም ታውቁታላችሁ ማለት ነው። ስለዚህ ጥያቄ ስትሰሩ አስተማሪ ካስተማራችሁ ወይም ደግሞ ፓወርፖይንት ላይ ካለው ካልሆነም ደግሞ አካባቢያችሁ ላይ ኮፒ ቤቶች ላይ ሌላም ላይ የሚገኝ ጥያቄ ካሉ ጥሩ ነው። እሱ ላይ በደንብ ፎከስ አድርጋችሁ ብትሰሩ የተሻለ ትሆናላችሁ። ወይም አሊያም ምንድነው የምታደርጉት ቴስት ባንክ ብላችሁ ጉግል ላይ ሰርች በማድረግ ጥያቄዎችን በደንብ ሰርታችሁ ብትገቡ ሞር ጥያቄ መስራት ፈተናዎቹን በደንብ እንድንሰራ ያደርገናልና እነዚህ ነገር በደንብ ተጠቀሙበት። በመጨረሻም እንግዲህ ቴንሽን ነው። እንግዲህ ዩኒቨርሲቲ ውስጥ አንዳንድ ኮርሶች በጣም የሚከብዱ ኮርሶች አሉ። እኔም ስማር ያዩዋቸውና በጣም ያነበቡትም ይጨነቃሉ፣ ያላነበቡትም ደግሞ በጣም ደንግጠው ፈርተው ነው የሚገቡትና እንግዲህ የሚሆነው መሆኑ አይቀርም። ስለዚህ ቴንሽን ስትሆኑ የምታውቁት ነገር ነው የሚጠፋባችሁና ቴንሽን አትሆኑ። በቃ የተዘጋጃችሁትን ጥያቄ ላይ ያነበባችሁትን ነገር የመጣውን ነገር እሰራለሁ ብላችሁ በራሳችሁ ተማምናችሁ ግቡ። ከዛ በኋላ ደግሞ ለፈጣሪ መስጠት ነው። ትገባላችሁ፣ ትሰራላችሁ፣ ውጤታማ ትሆናላችሁና በእንደዚህ አይነት መልኩ ብትሄዱ ሞር የተሻለ ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። በኔክስት ቪዲዮ እስከምንገናኝ ድረስ ቪዲዮቻችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብታደርጉን ከዚህ በተሻለ ቪዲዮዎች እንገናኛለን።